የዲያብሎስ ማደሪያ ከመሆን በላይ የሰይጣን ለማደሪያ ለመሆን ሰውነታችንን አሳልፈን የሰጠን ከክርስቶስ ሕዋሳት በላይ ሰውነታችን ሌላውን ዓለም የሚያገለግል ነጋዴዎች አይደለም። እኛስ መቅደስ የሆነ ሰውነታችንን ለአላፊ አግዳሚ እርኩሰት የሰጠን ነጋዴዎች አይደለም። እኛስ ከዚህ በላይ እንግዳለን እንዴ? ከዚህ በላይ እንግዳለን እንዴ? ምን ማለት ነው? አምልኮ ንግድ ሲሆን ነው ጌታችን ጅራፍ ያነሳው። ገንዘብ ማግኛ፣ ስልጣን መያዣ፣ ሀብት ማፍሪያ፣ አንዱን ማጥቂያ ሌላውን መጥቀሚያ፣ ዝና ማካበቻ ብቻ ከሆነ ንግድ ነው። መኑኝ ንግድ ነው። ይሄ ነው ጌታችንን ጅራፍ ያስነሳው። አንዳንዴ እኮ የኔና የናንተ አገልግሎት ንግድ ይሆናል። እየሰማችሁ ነው? ጸሎቱ፣ ሱባኤው፣ የገዳማት ጉዞ፣ የበቁ አባት ፍለጋው አምጣ 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 ብቻ፣ ልጅ አምጣ፣ ቪላ አምጣ፣ ስራ አምጣ አምጣ ብቻ፣ ምስጋና የለ አምጣ ብቻ። ይሄ እኮ ንግድ ነው። ምእመና እንዴ ነጋዴዎች ሆነው ምስጋና መቼ ነው ያለው?